በአዲስ አበባ ታግታ በተገደለችው ቅዱሳን ይርጋለም ሞት የተጠረጠሩት ግለሰቦች ወንጀሉን እንደፈጸሙ ማመናቸውን ፖሊስ አስታወቀ። ኢትዮጵያን ወክላ በአውሮፓውያኑ 2026 ሚስ ወርልድ የቁንጅና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህት የሆነችው ቅዱሳን ይርጋለም ታግታ መገደሏን ተከትሎ የሩቅ የቅርብ ጓደኛን ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። በግድያው የተጠረጠሩት የሩት የቀድሞ ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት ሟችን ጭካኔ በተሞላበት መልኩ በመግደል እንደተጠረጠሩ ፖሊስ ገልጿል። የሚስ ወርልድ ሩት ይርጋለም የቀድሞ ጓደኛ ሟችን በመቅጠር አዲስ ቤት ተከራይቻለሁ፣ ስለዚህ መተሽ ቤቴን ብታይልኝ ደስ ይለኛል ስትል እንደጠየቀቻት ከዛም ኮየፈጭ አካባቢ ወደ ተከራየችው ኮንዶሚኒየም ቤቷ እንደወሰደቻት ተነግሯል። ከዚያ በኋላ ተጠርጣሪዎቹ ቅዱሳንን ካገቱበት ኮየፈጭ ከሚገኘው ኮንዶሚኒየም ሌላ ቤት በመከራየት እንዳዘዋወሯት ግድያ ከፈጸሙባት በኋላ ለቤተሰቦቿ ደውለው 2.5 ሚሊዮን ብር መጠየቃቸውን የምርመራ ሂደቱ ማሳየቱ ተገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ ነገሩኝ ብሎ ቢቢሲ እንደዘገበው ተጠርጣሪዎቹ ግድያውን የፈጸሙት ገንዘብ ለመቀበል በማሰብ መሆኑን በሰጡት ቃል እንዳመኑ አስረድተዋል። የገንዘብ ችግር አለብን፣ ያንን የገንዘብ ችግር ለማቃለል ይህንን ወንጀል ፈጽመናል በማለት ተጠርጣሪዎቹ ለፖሊስ በሰጡት ቃል ማስረዳታቸውን ኮማንደሩም ገልጸዋል። ተጠርጣሪዎቹ ድርጊቱን ስለመፈጸማቸው በሰጡት ቃል እንዳመኑ የተናገሩት ኮማንደር ቶማስ ወንጀሉን በየትኛው ቦታና በምን አይነት መንገድ እንደፈጸሙት እማኞች ባሉበት ቦታው ድረስ መርተው በመውሰድ ማሳየታቸውን አስረድተዋል። የግድያ ሁኔታውን አስመልክቶ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊው ኮማንደር ቶማስ ሲያስረዱ አሁን ላይ ለሚዲያና ለህዝብ ለመናገር የማይመቹ አንዳንድ ከባድ ነገሮች አሉ በማለት ዝርዝሩን ከመግለጽ ተቆጥበዋል። በሟች ላይ የተፈጸመው ድርጊት እጅግ ኢሰብአዊ የሆነና ጭካኔ የተሞላበት ነው ሲሉ ወንጀሉ ምን ያህል ዘግናኝ እንደነበርም ገልጸዋል። እድሜዋ 30 የነበረው ሟች ቅዱሳን ይርጋለም የልብስ ዲዛይነር ስትሆን በተጓዳኝም የተለያዩ የጌጣጌጥ ስራዎችን ትሸጥ እንደነበር ዘገባው አመልክቷል።